ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። በእኔ እምነት ብቻ ሳይሆን ባለው ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። የቴዲ ሰክሰስ የቴዲ ትልቁ ስኬቱ በዚህ አይነት እይታ ሀገሩን እንደ ዜጋ፣ እንደ ኢትዮጵያዊ፣ እንደ ከያኔ፣ እንደ አንድ ኃላፊነት እንዳለበት ሰው መቁጠሩ ነው። ይሄ ግን ንግድ አይደለም፣ በህይወት ላይ ዋጋ የሚያስከፍል ነገር ነው። ዋጋው ደግሞ ቀላል አይደለም። ማንም አርቲስት በላይ በዚህ ጉዳይ ላይ ዋጋ ከፍሎበታል። ሙዚቃውን ለምን ፈሩት? ህዝብን እንደበደሉት ያውቃሉ ማለት ነው። ያ በደላቸው እንደሚጋለጥባቸው ያውቃሉ ማለት ነው። እኩል በይህንን ሰንደቅ ዓላማ ለማንሳት በአንድ ዳስ ጥለን መሰባሰባችን የቴዲን እኔ ምን አይነት ምታታዩ ኃይል እንዳለው አገዛዙን ስርዓቱን ያርበደበደው እንዳለ ሆኖ ማለት ነው። በዚህ ያለውን ጎራ ሰብስቦ እኩል ሁላችንም እቺን ሰንደቅ ዓላማ ለማንሳት ያዝነው ብቻ አሁን ይሄንን ለማድነቅ ይሄንን ለማበረታታት ይሄ ሰው እኮ ቃላት አጠሩ ከቀሚሳችን ላይ ያልተቀደደም እንዴ መስቀል አደበ ለመስቀል የት ቤት ሄደ ክልክል ነው። ይሄ መያዝ አይደለም፣ መያዙማ እንደውም ትልቅ ነው። ከልብስ ላይ ከፀጉራችን ላይ ከምናምን ላይ ከእጃችን ላይ ሁሉ ነው። አረንጓዴ ቢጫ ቀይ የሚባል ነገር አንይ እስከ መባል ደረጃ ተደርሶ እንዳልሽው ነው። ከነጠላ ላይ ከልብስ ላይ ይሄንን ሰንደቅ ዓላማ አንይ እንደሆነ ነገር የተሆነበት ጊዜ ቢኖር በባለፉት 8 ዓመታት ነው። ለዚህ ነው ቴዲ እኮ በኢትዮጵያዊነት ጽናት ላይ ምናምን ይሄን ሁሉ የምታየው ነገር እኮ አዲስ አበባ የሰጠችው ማንነት እኮ ነው። ሁሉንም መውደድ፣ ርቆ መሄድ፣ መሰልጠን፣ ዘመናዊ መሆን፣ ወደኋላ እየሄዱ እንጋደል አለማለት፣ ወደፊት መቅደም፣ የመጣውን በፍቅር ተቀብሎ ዘምኖ መኖር። ምክንያቱም በፍቅር መኖር ዘመናዊነት ነው። የሌላውን ከሌላ ቦታ መጥቶ ዝም ብሎ ዛሬ ከኔ ጋር አዲስ አበባ ሲቀላቀል ታውቃለህ፣ እኩል ነን፣ አለቀ። ምንም አዲስ ነገር የለው። አብረን እንማራ። ከዛ ወንድሜ ነው ቴሪች እንደዚህ ነው የኖርነው አዲስ አበባ። እንደ ወድቆ በተነሳው ሰንደቅ ዓላማ ይሁንብህ እኮ ነው የሚባለው። ሰው ሲገዘትም ሲለመን በእናትህ በአባትህ በአላህ በእግዚአብሔር ከሚባለው ባልተናነሰ ለግዞትም ለልመናም ለማስታረቅም ለምንም እባክህን ወድቆ በተነሳው ሰንደቅ ዓላማ ይሁንብህ ይሁንብሽ። እንደው በሰንደቅ ዓላማው ይያለው ይባላል እኮ ማለት ዋጋው አየሽ ምን ያህል እንደሆነ። ሰላም ጤና ይስጥልኝ። የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን እንደምን ከርማችኋል? እንደምን ሰንብታችኋል? እጅግ ተወዳጁ ድምፃዊ ቴዎድሮስ ካሳሁን ከ8 ዓመታት ረጅም ጥበቃ በኋላ 18 የጥበብ ስራዎችን የያዘው አዲስ አልበሙን ለህዝብ አቅርቧል። በዚህ አልበም ውስጥ ካሉት ተወዳጅ ዜማዎች መካከል ደግሞ ዳስጣል የሚለው ስራ የብዙዎችን ቀልብ ስቧል። ዳስጣል ለኢትዮጵያ፣ ዳስጣል ለአዲስ አበባ ይላል ቴዲ። ዛሬ በነጋሪ ቲቪ ይህንን ጥልቅ የጥበብ ስራ መነሻ በማድረግ የሀገራችን ወቅታዊ ትኩሳትን እንፈትሻለን። ኢትዮጵያ ዳግም በፈተና ማዕበል ሆና ምን አይነት ዳስ ተጥሎላታል? እነዚህን ጉዳዮችን ከጋዜጠኛ መታሰቢያ ቀጸላ ጋር በመሆን እንመረምራለን፣ እንወያያለን፣ ሀሳቦችን እናቀርባለን። እናንተም አድማጭ ተመልካቾቻችን እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። መታሰቢያ ቀጸላ እንኳን ደህና መጣሽ። እንኳን ደህና ቆየኝ ይድነቃቸው። ያው እንግዲህ ዳስጣል ብለን ጀምረናል። ዛሬ አልበሙ ከወጣ 2ኛ ቀኑ ነው። 3ኛ ቀን፣ 4ኛ ቀን ሁሉ በሄደ ቁጥር ቀስ ቀስ እያሉ እየገባቸው የሀዘን ዳስ እየጣሉ ያሉ አሉ። ለምን ወጣ ብለው፣ ለምን ድምፅ ተሰማ ብለው። ግን ትርጉሙ ብዙ ነገር ስለሆነ እኛም ዳስጣል ብለን ጀምረነዋል። እንግዲህ ወደዛው እንገባለን። ቴዎድሮስ ካሳሁን በጣም በህዝብ ዘንድ እጅግ ተወዳጅም ተናፋቂም ጭምር ነው። በባለፉት 8 ዓመታት በጣም ሲጠበቅ ነበረ። ብዙዎች ይጠብቁት ነበር። አድናቂዎቹ ወዳጆቹ ብቻም ሳይሆን ሲጠብቁት የነበረው የእሱንም በጎም የማይመኙ ጭምርም አብረው ሲጠብቁት የነበረ ነበር።
ቆይታው ግን እንዴት ነበረ? 8 ዓመት ቴዲ መጠበቅ በጥበብ ስራዎቹ። አዎ ቆየ። ምክንያቱም ኪነ ጥበቧ እንደዚህ የህዝቡን ጩኸት፣ የህዝቡን ሀዘን፣ የህዝቡን የሀገሪቷን እንዳለ ሁኔታ እውነት ነባራዊ ሁኔታ መግለጽ አለባት እና እንደምታውቀው ኪነ ጥበቡም ጋዜጠኝነቱም ሁሉም ነገር ታስሯል ኢትዮጵያ ውስጥ። ስለዚህ በጣም ጥቂት ደፋር የምንላቸውን መጠበቅ ነበረብን እና ከዛ ውስጥ ደግሞ ዋነኛው ሁልጊዜም ደፍሮ የህዝቡን ደስታም ሀዘንም ስሜትም የሀገሪቷን ነባራዊ ሁኔታ ኢኮኖሚያዊ፣ ፖለቲካዊ፣ የኢትዮጵያን ትልቅነት፣ አንድነት፣ ፍቅር ሁሉን ነገር የሚሰብከው ሰው ጸጥ ሲል ይሄ ነገር እንዴት ነው ጨለማው በዛ የሚል ስጋት ነበረ እና ድንገት ብቅ ብሎ ጨለማውን የሚያፈካ ያለንን ጨለማ ደግሞ የሚያሳውቅ ከዛ እንድንወጣ መንገድ የሚጠቁም ድንቅ የሆነ ስራ ሰርቶ አቅርቦልናል። ለዚህ ነው ማህበረሰቡን ስታየው በሃይማኖት፣ በብሔር፣ በሁሉም ብትሄድበት ሁሉም ሰው ሲጠብቀው ነበረ ከሚጠሉት በስተቀር ማለት ነው። የሚጠሉት ደግሞ የራሳቸው የፖለቲካ አጀንዳ፣ የዘር አጀንዳ፣ ኢጎ ምናምን ብዙ ነገሮች ይኖሯቸዋል። እንዲሁ ሙዚቃ የማይወዱም አይሰሙም ሊኖሩ ይችላሉ። ከነዛ ውጭ ግን ሌላው ማህበረሰብ ሙዚቃ ራሱ መስማት የማይፈልግ የሀገራችን ነባራዊ ሁኔታ ኪነ ጥበቧ እንዴት ገለጸችው፣ ህመማችን እንዴት ወጣ፣ እንዴት እውቅና ተሰጠው፣ እየተከሰተ ያለውን ነገር ቴዲ በምን መልኩ ነው እያየው ያለው፣ እንዴት አድርጎ ነው ኳሽቶ የሚያቀርበው ብሎ በጉጉት ሁሉም ጠበቀ። በጣም እንደምታየው እንግዲህ በዚህ አይነት ቁጥር በዚህ አይነት መጓጓት የኢትዮጵያን ህዝብ ስናየው ምናልባት ለመጀመሪያ ጊዜ ነው አንድ ሲዲ ይወጣል ተብሎ የአንድ ሰው አልበም ይወጣል ተብሎ ሰዓት የሚቆጥርበት ሁኔታችንም ለዛ የሚዳርግ አይደለም። እኔ ኑሮ ውድነት፣ የችግር፣ የሞት፣ የስደት ያለን መከራ ሁሉ ለአንድ አልበም በዚህ ደረጃ ጓጉተን የምንጠብቅበት አይደለም። ነገር ግን ይሄ አልበም አይደለም፣ ይሄ ዘፈን አይደለም። ይሄ ሀዘናችንም ለቅሷችንም ትንሳያችንም ሁሉን ነገሮች ጣፈንታችንን ሁሉ አስሮ የመጣ ስለሆነ ለዛ ነው ሁሉም የጠበቀው እና ታሪካዊ ክስተት ብዬ ነው የማልፈው። እውነት ነው። እስኪ ግን ለዛሬ ውይይታችንም አርዕስት የሚያደረግነው ምንድን ነው? ያው እንግዲህ ዳስ ጣል ለኢትዮጵያና ለአዲስ አበባ የሚል ብለነዋል። በእርግጥ እሱ እንደ ሀገር ነው ዳስ የጣለው። እኛ ግን ብዙ ጊዜ የምናቀነቅንለት ነገር ነበር። በተለይ በባለፉት ወራቶች በተከታታይ በምናለሽ መቲ እንዲሁም ደግሞ በነጋሪ ቲቪም በተለያየ መሰናዶዎች በምሰሪያቸው የተለያዩ ዝግጅቶች ላይ በተለይ ስለ አዲስ አበባ ብዙ ስንል ነበረ። ቴዲ አፍሮም ስለ አዲስ አበባም ስለ ኢትዮጵያም ስለ ሀገርም በአረብ ሀገር ስለተሰደዱትም በአጠቃላይ ያልነካው ያልዳሰሰው ሀሳብ የለም። በሁሉም ግን ሁሌም መሰረቱን ይዞ ነው የመጣው። ዘንድሮም የተለየ ነገር የለም። ጓጉተን መጠበቃችን እንዳልሽው በዚህ ዘርፈ ብዙ በሆኑ ችግሮች ውስጥ እንኳን ሆነን አሁንም እሱን ጠብቀን የምንልበት ምክንያት ምንድን ነው? እነዚህ ብሶቶቻችን እንዴትስ ይገልጽልናል በሚል ጉጉት ነበር ስንጠብቅ የነበረው። በእርግጥም አሳፍሮንም አያውቅም፣ አሁንም አላሳፈረንም። እኛም ብቻም ሳይሆን ያገዛዙን ስርዓትም የፈራውም ነገርም ጭምር ነው የመጣበትና እስኪ ወደዚህ ርዕሰ ጉዳያችን እንግባ። ዳስ እንግዲህ ያው አንድም በደስታ ነው አንድም በሀዘን ነው ዳስ ይባላል። በአንዳንድ አካባቢ በተለምዶ ደግሞ ድንኳንም ይባላል። አሁን ኢትዮጵያ ውስጥ የተጣለው ዳስ የትኛው ነው? ቴዲ የትኛውን ዳስ ነው እያመላከተን ያለው? እኔ 100% የሀዘን ዳስ ላይ ጥለን እንደተቀመጥን የሚያሳይ ነው። ምክንያቱም እዛ ላይ ብዙ ስንኙን ብታየው ብዙ የኢትዮጵያን መከራ እዛ ላይ እኮ የእህቶቻችንን ነገር ማንሳቱ እኮ እህቶቻችንን አስታወሰ አረብ ሀገር የሚለውን እኮ አይደለም። እሱ ብቻ እሱ በቂ አይደለም። እንደ ሀገር ነው ይሄንን ማሰብ ያለብን። በታሪካችን ተመዝግቦ ልክ ኢትዮጵያ ኮሪያ ሄደው የኢትዮጵያ ወታደሮች ዘምተዋል እንደሚባለው፣ ዓለምን ለማስከበር እንደዚህ አድርገዋል እንደሚባለው የኢትዮጵያ ወጣት ልጆቻቸውን ገብራ ነበር ኢትዮጵያ የሚለው ነገር መምጣቱ አይቀርም። ምናልባት ግን እኔ ምናልባት በኋላ እንድንመጣበት ትፈልግ ይሆናል። ይሄ ዲቴል በደንብ ስለምንገባበት ከዛ በፊት አንድ ከያኒ ኢትዮጵያዊ ነው፣ ትክክለኛ ከያኒ ነው፣ በህዝብ ዘንድ ተቀባይነት ታሪክ ሰርቶ ተቀባይነት ያለው ታሪክ ሰርቶ ይሄዳል ሲባል ምን ማለት ነው ማለት አለብን። ለምሳሌ ምክንያቱም ቴዲን ከሌሎች ለየት የሚያደርገው ነገር አለ። ኢትዮጵያ ውስጥ ካሉ ከያኒያን ብዙዎች ስለ ፍቅር ይዘፍናሉ፣ ስለ ሀገርም ይዘፍናሉ፣ ስለ ባህል ይዘፍናሉ። እሱ ሁሉ አርት ነው፣ ልክ ነው፣ እንቀበላለን፣ እንወዳለን። ቴዲ ለምን ተለየ? እነ ቴዲን ከነ ቦብ ማርሊ ዓለም ላይ ትላልቅ ተጽዕኖ ከፈጠሩት ሀያላን ከያኒያን ጋራ ምንድን ነው ያገናኙ? ቴዲ በሀገሪቷ ላይ ያለውን ነባራዊ ሁኔታ ጥቅልል አድርጎ እንደ ዕዳ አድርጎ ተሸክሞ ስንኝ የሚጽፍበት ምክንያት ምንድን ነው የሚለውን ብናይ ደስ ይለኛል። ምክንያቱም ቴዲ እንዲህ ነው ብቻ ከማለት
ሰውስ እንዴት መሆን አለበት፣ ከያኔስ እንዴት መሆን አለበት የሚለውን ብናይ ደስ ይለኛል። ከዚህ በፊት ራሱ ቴዲ የሰጠው ቃለ መጠይቅ አለ። ምናልባት ከሱ ብንጀምር ጥሩ ይመስለኛል። ወደ ጥልቁ ከመግባታችን ምን ይመስላል? መልካም ልክ ነሽ። ከዛን ጀምርና ሁለትሽን ነው ወደ ዋናው ጉዳያችን እንግባ። እስኪ እንከታተለውን እሱን ኢንተርቪው ከዚህ ቀደም የሰጠው። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ብዙዎችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። አየህ፣ ይሄ ነው ቁልፉ። የዚህ ልጅ ጀግንነት እና ትልቅነት ይሄ ነው። ፖለቲካ አያገባኝም፣ ፖለቲካ አይመለከተኝም፣ የሀገሪቷ የኢኮኖሚ ጉዳይ አይመለከተኝም ምናምን። እኔ የሚመለከተኝ በቃ የሚያስጨፍር ነገር መስራት፣ ወይ እስክስታ የሚያስመታ ወይም ጉራጌኛ ወይም ኦሮሞኛም የተለያየ ብሔር ብሔረሰቦችን ባህል በሙዚቃና በዳንስ ብቻ ማሳየት በቂ እንዳልሆነ ነው የሚያሳይ። እሱም ወሳኝ ነገር ነው፣ አስፈላጊ ነገር ነው። እንደዚህ የሚሰሩ እልፍ ኢትዮጵያውያኖች አሉ። ታዋቂም አሉ፣ ታዋቂ ያልሆኑም አሉ። በታሪክ ግን ሊነሱ የሚችሉት በሙዚቃቸው ወይም ባደረጉት ነገር። ቴዲ ግን በሁሉም ነገር ነው ማለት ነው የሚነሳው። የቴዲ የሰክሰሱ ምንጭ ይቺ ቅድም የተናገራት ቃለ መጠይቅ ነች። ሁሉም የሀገሪቷ ጉዳይ ይመለከተኛል ያለው። ምክንያቱም ይሄ ከያኔ ብቻ አይደለም፣ ሰው ነው፣ ኢትዮጵያዊ ነው። ሰው ሆኖ ኢትዮጵያዊ ሆኖ በፖለቲካ ምክንያት ፖለቲከኞች በሰሩ ሴራ ወጣቱ በአደባባይ ላይ ሲጨፈጨፍ አይቷል። 97ም አሁንም አይቶ ይሄንን ምንም ባይል ወይ እህቶቻችን በየአረብ ሀገራቱ የሚሄዱት ወይንም በፖለቲካ ሰዎች በዘር አባድ ነው አገሪቷን ሲያፈርሷት እያየ አይመለከተኝም፣ ይሄ የኔ ጉዳይ አይደለም ካለ በጣም ችግር ነው ማለት ነው። በጣም ችግር ነው ማለት ነው። እና እኔ ቪዲዮንም ስላዘጋጀው በጣም ደስተኛ ነኝ። ምክንያቱም የቴዲ ሰክሰስ የቴዲ ትልቁ ስኬቱ በዚህ አይነት እይታ ሀገሩን እንደ ዜጋ፣ እንደ ኢትዮጵያዊ፣ እንደ ከያኔ፣ እንደ አንድ ኃላፊነት እንዳለበት ሰው መቁጠሩ ነው። ብዙ ሰዎች ቴዲ ገበያ ነጋዴ ነው ምናምን ይላል። እያንዳንዷ የሰራት ነገር የዛሬውን ጨምሮ ዋጋ ያስከፍላል። አስከፍሎታል እኮ ከዚህ ቀደም አስከፍሎታል። ከዛም በላይ ሊያስከፍለው ይችላል። አሁንም ሊያስከፍለው ይችላል። በምንም አይነት ሂሳብ ለክተኸው ምንም አይነት ነጋዴ ብትሆን ህይወትን የሚያስከፍል ግብይት ውስጥ አትገባም። አለ ህይወት ካጣ አጣ ነው ብር መቶ። ይሄ ሰው ሰርቶ ለፍቶ ዋጋ ከፍሎ እስር ቤት ገብቶ ብዙ ነገር ደርሶበት የገነባው ማንነት ነው። ኦልሬዲ ከፍሎበታል፣ ከፍሎ ጨርሷል። ገና አሁንም ይከፍላል። እያንዳንዱ የሚወጣ አሁን እዛው ስንኙ ላይም ተናግሮታል እኮ ነፍስ ከሀገር አይበልጥም። እና ምናልባትም ለሌላውም ማህበረሰብ ለተራውም ዜጋ ከያኔም ላልሆነው በሁሉም ዘርፍ በሁሉም ሙያ ላይ እኔ አስተማሪ ነኝ፣ በቃ አስተምሬ ሌላው ነገር ታዲያ ማን ይምጣ? ለዚህ ተብሎ እኮ የሚሰራ እኮ ትውልድ እኮ የለም። ለኢትዮጵያ ህዝብ ለእያንዳንዱ ነገር ለኢኮኖሚ፣ ለፖለቲካው ለምን የሚሰራ እኮ የለም። ፖለቲከኞች አሉ፣ አዎ እንደምታያቸው ናቸው። ፖለቲከኛው ህዝብ አብሯቸው ካልቆመ የትም አይደርሱም ሲጀምር። ስለዚህ እያንዳንዱ ዜጋ በውጭ ሀገራት አሁን ጥሩ ሰክሰስፉል ዲሞክራሲ አለ የምንለው እያንዳንዱ ዜጋ ዲሞክራሲን ፕራክቲስ ያደርጋል፣ የህገ በላይነትን ይከራከራል፣ በባርነት ራሱን ለባርነት አሳልፎ አይሰጥም፣ መብቱ ከተበደለ እስከ ጫፍ ድረስ ይሄዳል። በዛ ምክንያት አምባገነኖች ይፈሩታል። ህዝቡን እንደ ህዝብ ስለሚፈሩት ሳይወዱ በግዳቸው ይሰጡታል የሚጠይቀው። ቴዲ የሚለው ሁላችንም እንደዚህ ብናስብና ይመለከተናል ብለን እንደ ሀገር እኩል ብንንቀሳቀስ ማን ይደፍረን ነበረ? ስለዚህ እቺ ሰክሰሱ በደንብ መታወስ አለባት ባይኔ። መልካም ልክ ነሽ መቴ። ያው ብሎታል፣ ስለ ፖለቲካ ስለ ሀገር ጉዳይ አርቲስቱ የከያኔ አያገባውም የሚባል ነገር አይደለም። ስለዛ ጉዳይ መስራትም መናገርም ኩነኔም ጭምርም አይደለም። እንዴት ሆኖ ነው የማይመለከተን? የሀገሩም ዜጋም ባለቤትም ነን ጭምር ሲል ነው። ሰፋ ያለ ቃለ መጠይቅ ነው። ትክክል ነሽ። መነሻችን ይህን ማድረግ መቻል አለብን። ቴዲ ማን ነው የሚለውን ከዚህ ነው መጀመር ያለብን። ምናልባት አሁን አንቺ እንደገለጽሽው ነጋዴን ይሉታል። እሱን ስም ለማጥፋት የማይኬድበት ነገር የለም። ምናልባት እነሱ የሚሉትን አይነት ነጋዴ አርቲስት ቢሆን ምናልባት ከዚህ የተሻለ ገቢ ያገኝ ነበረ። በራሱ ግጥም፣ በራሱ ዜማ፣
በራሱ የጥበብ ፈጠራ ስራው ብዙ የሚያስደምም ነገር መስራት ማሳየት ይቻላልም ይችላል። በስራዎቹ ማልማል ላይ አይተነዋል እኮ እንደዚህ ለፍቅር ለሌላ ለንግድ የሚሆኑ ስራዎች መስራት ይቻል ነበር። ይሄ ግን ንግድ አይደለም፣ በህይወት ላይ ዋጋ የሚያስከፍል ነገር ነው። ዋጋው ደግሞ ቀላል አይደለም። አንቺ እንዳልሽው ደግሞ ማንም አርቲስት በላይ በዚህ ጉዳይ ላይ ዋጋ ከፍሎበታል፣ አይቶበታል፣ ተፈትኖበታል። ይሄ ስሙን ለማጠልሸት ያው አንዳንድ ሰዎች አሉ ዝም ብለው እንደው ተሽለሽ እንኳን በሆነ ታምር እንኳን በህዋ ላይ እንኳን ስትራመጂ ቢያዩሽ ያንቺን ጥበብና ያንቺ በህዋ ላይ የመራመድ ልዩን ተስጦ ከተፈጥሮ የሚሆን ከአስማትም የምታሳዩን ነገር ከማድነቅ ይልቅ ይሁስ ደግሞ እስኪ በህዋ ላይ ምናምን ብሎ አንቺ ላይ አቃቂር ማውጣት ይቀናናል። ብዙዎቻችን እንደዚህ አይነት ችግር አለብን እና ቴዲ ነጋዴ ቢሉት የተለያየ ስም ቢሰጡት በማንነቱ በስራው በምን ቢሉት አልቻሉትም። በቃ በምክንያትና በእውነት ሊጋፈጡት አልቻሉትም። የአገዛዙ ስርዓቶች በህወሓት መራሽ አገዛዙ ጊዜ ልክ እንደዚህ ስሩ እንግልቱ እንዳለ ሆኖ እንደዚህ አልበም ከማውጣቱ ተመልክቶ ጋዜጣዊ መግለጫ ሲሰጥ ክልከላ ሁሉ ተፈጽሞበታል። ልክ ዛሬ ላይ እንደተከለከለ መት የሚገርምሽ ነገር በወቅቱ የሱ ክልከላ ከተደረገ በኋላ አበባቸውን ሲያስመርቁ ያኔ ሁድ ነበረ ሲዲ በ50 ብር በምርቃቱ ላይ እንዲሸጥ በብዛት ተደርጓል። በቦታው ላይ ደግሞ የተገኙት ምናልባት አሁን እዚህ ቪዲዮም ምስሉን ማምጣት ይቻላል ስላለም ጭምር ነው። በወቅቱ የነበሩት ሹመኞች፣ ወታደሮች፣ ካድሬዎች፣ ባለስልጣናት በዛ ታድመዋል። ቴዲ ግን መግለጫ እንዳይሰጥ ተከልክለዋል። ከዚህ በላይ ዋጋ መክፈል ንግድ ቢሆን ከሷ የተሻለ ያንን እኮ ያደርግ ነበር። እኔ በስራውም በሙያውም መከሊት ከከሌ የሚል የሙያ ንጽጽር ውስጥም ባልገባም አላስፈላጊ ቢሆን። ሌላው ደግሞ እንደዚህ አይነቱ ነገር አሁን ቅድም እንዳልሽው 8 ዓመት በሙሉ ታግሷል፣ አይቷል። ያህ እንዳለ ሆኖ ግን ከነገ ዛሬ ይሻለኛል ባልኩኝ የራሴን ጩኸትን ተነጠቅኩኝ ተጣላውና ከወንዜ አድባረ እንዴት ልታረቅ ከራሴው ጋር የገባበትን ፈተና ነው የሚያሳየው። ግን መግለጽ ነበረበት። በሚገርም ሁኔታ ገለጸው። የአንድ ሰው ብሶት እኮ አይደለም፣ የሚሊዮኖች የብዙ ኢትዮጵያኖች ብሶት እንዲህ መግለጽ ምን አይነት ተአምር ነው? ምን አይነት ጥበብ ነው? ምን አይነት መሰጠት ነው? ምናልባት ከስራም ካለን ቅርበት ከምናምን የሆነ አንዳንድ ነገርሽን ልረዳ ይችላል፣ ሙሉ ለሙሉ ላረዳሽ ይችላል፣ ለአንድ ግለሰብ ማለት ነው። የሚሊዮኖችን እንደዚህ መረዳትን አንድ ሰው ይዞ አደባባይ መውጣት እንዴት ያለ ተሰጥኦ ነው? እንዴት ያለስ መሰጠት ነው? መቲ በጣም መታደል ነው። ትላንት በእንትኑ አልበሙ በሚወጣበት ሰዓት ሰው ሁሉ እየጠበቀ ቀኑ አልደርሳለን ሰዓቱ አልደርሳለን እያለ ሲጠብቅ ፈራውለት ለሱ ሁሉ በሀገር ደረጃ ዛሬ ሁሉም አንዱ ተነስቶ አንዱን ሲያንጓጥ ሲደባደብ ሲሳደብ በሚውልበት ስድብ በቃ ሁሉም ሰው በሚመታበት በሚሰደብበት በዚህ ዘመን ሁሉንም በፍቅር እንደዚህ መጠበቅ ሁሉም ሰው በአንድ ላይ በፍቅር አንድን ሰው ሲጠብቁ ነው ያበሹትና ያነጉትና የዋሉት እና ይሄው ህዝብ እንደዚህ እንደ ህዝብ ጥርግርግ ብሎ የሚጠብቀው ነገር ቴዲ ያሰጋው ይሆን ያስፈራው ይሆን አልኩኝ። ምክንያቱም ሰው እንደዚህ በጉጉት የጠበቀው ነገር ህዝቡ በጉጉቱ ልክ ደስ ብሎት የሚቀበለው ነገር ባይሆን ሁሉ ጊዜ አንተ ያው እንደዚህ ነው ወይ ደጋሽ ስትሆን ትፈራለህ። ሰው ይወድ ይሆን ይሟላ ይሆን ይረካ ይሆን የሚጠብቀውን ያገኝ ይሆን ምናምን ብለህ ትጠብቃለህ። በተለይ በዚህ ደረጃ ከተወራለት ማለት ነው። እና ለሱ ሁሉ ፈራውለት። አሁን እንደዚህ ሰው በጉጉት ጠብቆት ህዝቡ ዲስአፖይንትድ እንዳይሆን ይጨነቅ ይሆናል የሚል ማለት ነው። ግን እሱ የሚሰራውን ያውቃል። ህዝቡም ደግሞ ምንም ነገር ለመቀበልም ዝግጁ ይመስለኛል። ሲቀበለው ግን አስደነቀው፣ ድጋሚ አስደመመው። እንዴት ሰው በየጊዜው ቢሆነ ጊዜ ላይ ይሄኛው እንዴት አይባልም? እንዴት ባወጣ ቁጥር እየተደነክለት ትቀጥላለህ? ያወጣውን ሁሉ ጊዜ እኮ የሆነ ቦታ ላይ ከፍትልና ወይ የሚቀጥለው ከፍ ዝቅ እያለ ነው የሚመጣው። ወይ የሆነ ሳለ ሄዶ በአንድ ወቅት ከፍ ተብሎ ከዛ በኋላ ስም አጠራራቸው ሁሉ የሚጠፉ አሉ። ታውቃለህ? እንዴት ሁልጊዜ በዛ ማማ ላይ መቆየት ይቻላል የሚለውን ነገር በደንብ ማሰብና ማስተዋል ይገባል። ቴዲ ገብቶታል፣ በቃ ገብቶታል። የያዘው ደግሞ ያለምንም ማወላወል እውነትን ነው የያዘው። እውነትን ባይዝ ኖሮ እኛም ቁጭ ብለን አንከራከርም። ይሄ ዝም ብሎ የፈጠረ ነው ቢል ኖሮ ወይም የምናብ ፈጠራ አሁን በምናብ የምንፈጥራቸው መብቶች አሉ። ክሪኤቲቭ ራይቲንግ ስለሆነ ማለት ነው፣ የፈጠራ ስራ ስለሆነ በምናብ መፍጠር ይችላል። ከዛ ሁሉ አልፏል። እሱ እውነት ነው ይዞ የመጣው። ከእውነት በላይ ደግሞ ነገን ይዞ መጥቷል። ከእውነት በላይ ስለ የዛሬው እውነት ለነገ ተስፋ እንዲሆን ደግሞ ብዙ መንገዶችንም ሁሉ አሳስቦን ነው ሄደው እና
በቃ ልጁ በጥቋል ተሰጥቶታል በተፈጥሮ ተሰጥቶታል። ዋይዝ ነው፣ አስተዋይ ነው፣ ልባም ነው እና በጣም ዊዝደም የተሰጠው ሰው ስለሆነ የዚሁን ሁሉ ህዝብ ጩኸት፣ ጭንቀት፣ መከራ እሱ ለመንግስት መቼም ሊዘፍን አይችልም፣ ወይም ስለ ፍቅርም መዝፈን ይችላል፣ ሊዘፍን አይችልም። እሱ ሁሉ ጊዜ ስለተገፋው የመዝፈኑ ሁኔታ፣ ስለወደቀው ነገር እኛ እያጣነው ሳናየው ወደ ድቅድቁ ጨለማ እየገባንበትን ያለውን መንገድ ቁጭ ብሎ እንደዚህ አርቆ ካየ በኋላ ጽፎ አስተካክሎ ኳሽቶ አምጥቶ ሰጠን። በ10 መጽሐፍ በ20 መጽሐፍ በብዙ ሪሰርች አምጥተን ልተነትነው ትችላለን። እሱ ግን በአንድ ስነኝ ቁጭ ያደርግልሃል። በቃ ይሄ አንደኛ ተፈጥሮ ስጦታ አለው፣ ሁለተኛ ልባም ነው፣ ሶስተኛ አይፈራም፣ አራተኛ እውነትን ይዞ ነው የሚንቀሳቀሰው። እውነትን ይዞ ሳይንቀሳቀስ ብዙ መስራት ይችላል፣ ብዙ ሀብታም መሆን ይችላል፣ ገንዘብ ብቻ ቢሆን ማለት። እውነትን ይዞ ሀብታም መሆን አይቻልም። እውነትን ይዘህ ስትንቀሳቀስ ትገደላለህ፣ ትታሰራለህ፣ ዋጋ ትከፍላለህ። ገና ሳይወጣ ብዙ ስድቦችና ብዙ ክልከላዎች ተደርጎበት ነበር። እስከዛሬም ብዙ ነገሮች አሉበት። በምን አይነት ሁኔታ ነው ቴዲ የሚለው? እንደ ማንኛውም ሰው መውጣት መግባት ምናምን ለቴዲ ያለ እንደ ሰዎች ከአንዳንድ ከምናምን ነገር ጋር ሳይወጥ ቴዲ እኮ በገዛ ሀገሩ ነገ አንድ ነገር ሊሆን ይችላል ብለን እንኳን እሱ እኛ የምንፈራለት ሰው ነው። ስለዚህ እውነትን ስትይዝ ውሸታሞችና ወንበዴዎች ሊገሉ ይፈልጋሉ፣ ሊያጠፉ ይፈልጋሉ ሁልጊዜ። ያንን ሁሉ ሳትፈራ ግን እውነት ነው የሚያዋጣው ብለህ ወደፊት ስትሄድ በቃ አንተን ትልቅ ያደርግሃል፣ ትልቅ ሆነህ ትቀጥላለህ። የማይቀየር ታሪክ። አዎ በእርግጥ ሌላው ቅድም ስናነሳው ነበር በንግግሮቻችን መሀል ሀሳባችንን ስንገልጽ አገዛዞች መፍራታቸው ልክ ነበር ማለት የሚያረጋግጥልን ከልክም በላይ መሆኑን የሚያሳየን ነገር ነው እያየን ያለ ነው። እንግዲህ ይሄ አልበም ከመውጣቱ በፊት ጋዜጣዊ መግለጫ ክልከላ ተደርጓል። የመንግስት ሽመኞች ከታች ካድሬ አንስቶ በሚኒስቴር ደረጃ ራሱ ያሉ ወጥቶ በፌስቡክ የቻሉትን ሁሉ ያህል ዘመቻ ከፈቱበት። ፍርሃታቸው እና ይህንን ነገር ለማጠልሸት የጀመሩት ሂደት ልክ ነበሩ። በማል እየገባን በቻለው ማቀም መልስ ነበር። እኛም ግን አሁን ስረዳቸውና ይህንን ዘፈኖችን ሙሉን ሁሌም የሚሰማ የሚደመጥ ነው። ግን ያው በወፍ በረር ሰምተናል፣ ጓጉተናል። ማንም ኢትዮጵያዊ እንደጓጓው ሰምቼዋለሁ 18ቱንም ደጋግሜ። ይህን ከመስማቴ በፊት ለመመለስ ሞክሬ ነበርና ዘፈኑን ስሰማው እንዴ ለካ እነዚህ ሰዎች እውነታቸውን ነው አይቷቸው ነው አይደል? በቃ የሆነ ነገርማ ተገልጦላቸዋል። አለምን ምክንያትማ ይችላል ሊገለጽላቸው አይችልም። በእርግጥ ቴዲን ያውቁታል። የህዝብ ድምፅ ነው። እነሱ ደግሞ የህዝብ መንግስት ነን ብለው ነው የሚያስቡት። እችን ሀገር እና ይህን ህዝብ አሻሽለነዋል፣ አስደስተነዋል ብለው ካሰቡ ለምን ፈሩት ቴዲን ስትል ወንጀላቸው ነው ያስፈራቸው እንጂ ለምን ይፈሩታል? አላዩት፣ አልሰሙት። ምን ይዞ እንደሚወጣ አይታወቅም። እኛንን የምናውቀው ቁስላችንን እናውቃለን። እነሱ ግን የህዝብ መንግስት ነን፣ ህዝብ ይወደናል ነው አይደል? በየጊዜው የሚሉ ህዝብ ከወደዳቸው ለምን ቴዲን ፈሩት? ሙዚቃውን ለምን ፈሩት? ህዝብን እንደበደሉት ያውቃሉ ማለት ነው። ያ በደላቸው እንደሚጋለጥባቸው ያውቃሉ ማለት ነው በሚገባ እና ስራቸው ነው ያስፈራቸው። ይዞት የሚመጣው ደግሞ እውነት አለ። ያ ይዞት የሚመጣው እውነት ደግሞ ቅድም እንዳልኩሽ የጥቂቶች ሳይሆን የሚሊዮኖችን ነው። ብሔርን፣ ሃይማኖትን ባለየ መልኩ የብዙ ኢትዮጵያኖችን ድምፅን ነው ይዞ የሚመጣው። እንደውም አንዳንድ ነገር አይተናል። ባልተገመተና ባልተጠበቀ መልኩ በፖለቲካ አመለካከታቸውን በሀገረ መንግስትና በሀገረ ኢትዮጵያ ማረዳዳቸው ላይ የተለያየ ምልከታ ሁሉ ያላቸው ጉምቱ የአደባባይ ፖለቲከኞች ሁሉ እንደነ ጀዋር መሐመድ ማለት ነው። ያው እሱ ላይ እኔ በግሌ ያለኝ የተቃርኖ ሀሳብ ምኑም እንዳለ ሆኖ ወጥቶ ሁሉ ይህንን አልበም ለመስማት ጓጉቻለሁ እስከ ማለት ደረጃ ደርሷል። በሌላም በኩልም ያሉት በተለያየ ብሔር ውስጥ በተለያየ ጎጥ ውስጥ ሆነው የምን ኢትዮጵያ የምን እንደዚህ የምን ሲሉ የነበረ ምን ቴዲን አታሰሙን ሲሉ የነበረው የሁሉ ሙዚቃ ይዞ አደባባይ ሲወጣ ኮንሰርት የተለያየ ሀገር ሁሉ ሲሄድ የተለያየ ነገሮችን ሲያቀርቡ የነበሩ በተለያየ ብሔር አደረጃጀት ውስጥ ያሉ የተለያየ ታዋቂ ፖለቲከኞች ሁሉ ሳይቀሩ ከሊቅ እስከ ደቂቅ ይህንን አልበም በጉጉት ጠብቋል። ለዚህ አልበም በጎ ምላሽ ሰጥቷል። ከሰሙትም በኋላ ደግሞ መጀመሪያ እንዶ ቴዲ ስለሆነ ሆነ ከሰሙት በኋላ ራሱ እነሱንም ቢሆን ያው ቁንጥጥ እያደረገ መለስ የሚያደርግ በፍቅር የሚሰበስብ በቃ በጥበብ ያጠመዳቸው። እኔ ቴዲ ለአገዛዙ ስርዓት ብቻ አይደለም ምን ያሁን የመጣልን ካገዛዙ ስርዓት ውጪ ለጎንዮሽ ትግሉ ለጎንዮሽ
መፋተጉ ይሄ የኔ ብሔር የአንተ ሃይማኖት የኔ እንትን ይበልጣል ያንሳል አትምጣብኝ እንዲህ ነው ወዲህ ነው አለ። መቼም አሁን እንደዚህ በቴዲ መንፈስ ውስጥ ሆነን እያወራን ስለሆነ ወደኛ ጉዳይ አንግባና ብዙ እዛና የረገጡ ሀሳቦች ነበሩ። ብዙ ዋጋም እንዳገር የሚያስከፍለን ጭምር በዚህ ዋጋ በሚያስከፍለን በኢትዮጵያዊነትና ከኢትዮጵያዊነት ጋር በተያያዘ ሂደት ውስጥ የየራሳቸው ሚና ያላቸው በጎ ሚና አይደለም የየራሳቸው ያልተገባ ሚና ያላቸው ሰዎች ሁሉ ከላይ እስከታች እኩል በዚህ በዳስ ጣል በኢትዮጵያዊነት ውስጥ በዳስ ጣል በአዲስ አበባነት ውስጥ እኩል ዳስ ጥለን በዛች ዳስ ውስጥ ቁጭ ብለን የኢትዮጵያ ንመም የአዲስ አበባ ንመም የሀገራችንን ወቅታዊ ሁኔታ ቁጭ ብለን ማለታችን ቴዲ ማንን ያልማርከዋል? አገዛው ስርዓት እንዳለው እዛ የተፈጠረው መተረማመስ እዛ የተፈጠረው ረብሻ በምርጫም በዩ በጥይትም በዩ እየገጠመው ካለው ሽንፈት በላይ አሁናዊ ባለው ሁኔታ በአማራ በትግራይ በኦሮሚያ በተለያዩ ሀገር ጦርነት መንግስት መሪው ጦርነት እያካሄደ ነው አሉኝ በሚለው ታንክም መሳሪያም ባንክም እየተጠቀመ ምርጫም የስሙላ ምርጫም በፖለቲካ ምናምን የሚለው ሂደትም አለ። እነዚህ ሁሉ በእኔ ያረዳል ማለት ነው በአንድ የጠቅሎ የሚያመጣ መንግስትን አንገትን የሚያስደፋ አደገኛ የሆነ ፖለቲካዊ ሽንፈት ቴዲ አፍሮ በጥበቡ ድምጥ ማጡን አጥቶታል። ያገዛዙን ስርዓት ካምፕ ያ እንዳለ ሆኖ ደግሞ በተቃራኒ ያለው ኃይል ደግሞ ልክ በዛው ልክ በፍቅር እጅ ወደ ላይ ብሎ ወደ ኢትዮጵያዊነትና ከኢትዮጵያዊነት ጋር ተሰባስቦ እኩል እናንሳው ባንዲራውን ሲሉ በእውነት መቴኔ ከሁሉም ስራ በላይ እኔ ባንዲራውን ሁሌ ካላነሳው እንዳልኩ ነው እንግዲህ እንናገረው ከተባለና አንዳንዶች ይሄ ባንዲራ የሰንደቅ ዓላማ የሚሉ ምናምን አንቺን ሌሎቻችንም ጨምሮ የሚናገሩ ሰዎች ነበሩ። ብዙዎቻችን እንዴ ከዚህ በፊትም እኮ ሰርተናል እኮ ኢትዮጵያኒስት እየተባለ እኮ ስም ታርጋ ተለጥፎልን እኮ ብዙ መከራ እኮ አይተናል ነገር ነበር። ብዙ ያክተማለው ነገር ነበር። ግን አሁን እኛ እነሱም ቴዲ እኩል ይሄንን ሰንደቅ ዓላማ አረንጓዴን ቢጫ ቀይ ዋጋ የተከፈለበት ይሏል። በኋላ እንገባበታለን። እኩል በይሄንን ሰንደቅ ዓላማ ለማንሳት በአንድ ዳስ ጥለን መሰባሰባችን የቴዲን እኔ ምን አይነት ምታታዩ ኃይል እንዳለው እኔ አገዛዙን ስርዓቱን ያርበደበደው እንዳለ ሆኖ ማለት ነው። በዚህ ያለውን ጎራ ሰብስቦ እኩል ሁላችንም እቺን ሰንደቅ ዓላማ ለማንሳት ያዝነው ብቻ አሁን ይሄንን ለማድነቅ ይሄንን ለማበረታታት ይሄ ሰው እኮ ቃላት አጠሩ በየዕለቱ በየሰዓቱ በየደቂቃው ስለዚህ ሰንደቅ ዓላማ ስለ ኢትዮጵያ ብዙ ቴዲም የተጠበበው እንዳለ ሁሉ ተከያን ተደራሲያኖችም የዛና እየተጠበቡበት ነው ያለውና እኔ በዚህ መልኩ ማይቻለውና አሁን ወደ ጥልቅ ሙይታችን እየገባን ያለ ነው። እስኪ ዳስጣል ብዙ ነው 18 አልበሞች ማን ከአልበም ውስጥ 18 የተለያዩ ሙዚቃዎች ነው ያወጣው። 18ቱም የየራሳቸው ድርሳናቶች አላቸው። መጽሐፍ እየተገለጠላቸው የሚጻፍላቸው ክሊፕ የሚሰራባቸው ቪዲዮ የሚሰራባቸው ፊልም የሚሰራባቸው ብዙ 18ቱም የየራሳቸው የሆነ ብዙ የሚባላቸው ተብሎላቸውም ባጭሩም የሚያልቁም ነገር አይደለም። ከዛ ውስጥ ግን እስኪ በብዙዎች ዘንድ የተወደደው የብዙዎቻችንን ስሜት የነካው ያገዛዙንም ስርዓትም ጭምርንም ያስደነገጠም የረበሸን እኛን ደግሞ ተስፋን ያለመለመልን ወኔን የሰጠን ዳስጣል የተሰኘውን ከኢትዮጵያና ከአዲስ አበባዊነት ጋር አያይዘን በተለይ ብዙ ጊዜ እኔና ጅመቲ በመንሰራው ስለ አዲስ አበባ ብዙ ነገር እንላለን። የገለጸበት መንገድም ገራሚ ነው። ወደዚህ ርዕሰ ጉዳያችን እንግባ። እስኪ ዳስጣል ለኢትዮጵያ ለአዲስ አበባ እንዴት ነው መቲ ባንቺ እይታ? ከኢትዮጵያ እንጀምር እስኪ ጥቅል ከሆነው ሀሳብ ያለውን እውነታ በደንብ አድርጎ የገለጸበት ነው። እሱ የሚካድ አይደለም። አንዳንዴ የኪነ ጥበብን ያው እኔ የቲያትር ተማሪ ስለሆንኩኝ ወይም ኪነ ጥበብን ስለማደንቅ ጉልበቷን ንቄው አላውቅም። በጣም ከባድ ጉልበት ነው ያላት ኪነ ጥበብ። በጣም ትልቅ ጉልበት ነው ያላት። ለዚህ ነው ብዙ ፖለቲከኞች ወጥተው እንትን ይላሉ። ያ ጋዜጠኞች ያለውን ነገር ሁሉ ጊዜ በየቀኑ እንዲህ ነው እያልን እንተርካለን፣ እንናገራለን። ነገር ግን እሱ ወጥቶ በዚህ ሁኔታ ሲያቀርበው ነገር ይቀየራል። በጣም ነው የሚደንቅ ነገር ይቀየራል ማለት ነው። እና አሁን እየመጣ ያለው ነገር በነገር ላይ የለውጥ መንገድም ነው። ሁል ጊዜ እንደዚህ አይነት ነገሮች የሚመጡት ለለውጥ የተንቀሳቀሰ ማህበረሰብ ሲኖር ነው። ልክ ኪነ ጥበብ ስትይዘው ጉዳዩን ማለት ነው። ኪነ ጥበብ ስትይዘው ጉዳዩን ወደ ህዝብ በደንብ ይደርሳል። ከዛ ወደ ህዝብ ከደረሰ ደግሞ መመለሻ የለውም።
ቀጥታ ወደ መንገዱ ነው የሚጀምረው። የሆነ ነገር መቀየር አለበት። የሆነ ነገር ሳይቀየር አይመለስም ማለት ነው። ስለዚህ ጠቅላላ ስራው ስለሁሉም ስራ ያው ያልናቸው ነገሮች አሉ። ስለሁሉም ስራ ያልተነካ የለም። ይሄ ደስ የሚለን ነገር ትክክለኛን ኢትዮጵያ የሚያውቃት የተወሰነ ቦታ ላይ ብቻ የማይቆይ ያለውን ችግር ሁሉ በስፋት አይኑን ገልጦ የሚያይ ግለሰብ ስለሆነ ነው። አሁን በሁሉም በአፋረኛውም አረብ ሀገር ለሄዱ እህቶቻችን በሁሉም በኩል ላይ ያለውን የጉራጌኛው የተባለውን ብትሰማው በቃ ይደንቃል። ውበታችንን ነው የሚያወጣው፣ እኛ ማንነታችንን ነው የሚያወጣው እና የአክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ ሀገር ተለያይቶ ምሰሶው ዘመመ ጣሪያውም ያፈሳል ሀገር የሞተለት ሀገር የሞተበት የት ሄዶ ያለቅሳል የት ሄዶ ያለቅሳል። አሁን እኛ ሀገራችን በዚህ ሁኔታ ከሄደች ከቀጠለች ትፈርስ ብላለች ብለን እንፈራለን። ድሮ ነው ኢትዮጵያ ትፈርስ ማትፈርስ የሚሉ ነበር እና አብይ እንደመጡ ለምን አመጣው ማፍረስን ምን አስበው ነው ነበር። አሁን እየሰሩ ያሉት ለካ እሱ ነው ወደዛ የሚያደርሰን መንገድ ነው እና መጨረሻ ላይ እንዴ ሀገራችን በዛም በዚህ በሁሉም አቅጣጫ ጦርነት ካለ ብዙ ሰዎች ተነስተው ነው ጦርነት የሚገጥሙት ይላሉ። ልክ የሀገሪቷን የሚያስተዳድሩ ሰዎች እጅ እንደሌለባቸው አድርገው ነው የሚቆጥሩት። ለእያንዳንዷ መሬት ላይ ለምትከሰተው አለመግባባትም፣ ግጭትም፣ ጦርነትም መንግስት ኃላፊነት ይወስዳል። ይህንን ሁሉ አስተካክላለሁ ብሎ ስለተቀመጠ የሚያደርገው መንግስት ደግሞ ጦርነቱ ላይ ተሳታፊ ወይም ጦርነቱን ፈጣሪ ነው። በሁሉም አቅጣጫ ጦርነት እንዲህ ስታይ ድንበር እንኳን እኮ የለንም። ድሮ አባቶቻችን የሞቱለት እያለ እሱ በደንብ አንስቶታል። ዛሬ እኮ አባቶቻችን የሞቱለት ድንበር እኮ የለም። ማንም ነው የሚገባበት የሚወጣበት፣ የታወቀ ነው። ማንም ያድናቸው የለውም። ገብተው በዚህ በጋምቤላ በጎንደር በኩል ሱዳኖች ገብተው ሲያጠቁ ምንም በአፋር በኩል ሶማሊያ እንኳን በአፋር በኩል ገብታ ጅቡቲ አጥፍታለች። ይህ ሁሉ ነገር ሲሆን ድንበሯን አስጠብቀው የነበሩ አባቶች ዛሬ እንግዲህ በመቃብራቸው ውስጥ ናቸው ያሉት። እኛ ግን ድንበር የለንም እና እንዲሁ እንደ ዜጋ ወጥቶ መግባት። ቅድም ዜና እያነበብኩ ነበር እና ዶቼ ቬለ ላይ አንድ ዜና ይቼ አምቦ ላይ በቃ ተደራጅተው የወንጀለኛ ሀገር ሆኗል። ሰው ወጥቶ መግባት አይደለም ይታገታል፣ ይገደላል፣ በአደባባይ ይደበደባል። ሰሞኑን የሚያየናቸው ነገሮች አሉ። ከዛስ የተደበደበውም ሲደበደብ ያየውም መናገር አይችልም። በቃ ሌላኛው ከባዱ ደግሞ መከራከርም መናገርም መመስከርም አይችልም። ትንፍሽ ካልክ ይመጣል አንተ ቤት። በቃ እንዲህ የሚኖር ከሆነ አገሪቷ ወንበዴዎች የሚመሯት ከሆነች አገሪቷ አለች ወይ የሚል ጥያቄ ውስጥ ያሳድርብኛል እና በጣም እፈራለሁ። ከዛ ይሄንን አለ እሱ ሀገር ከሌለ ወዴት ሄዶ ይለቅ? ሀገር የሞተበት የት ሄዶ ያለቅሳል? ሁላችንም የዘነጋ ነው ነገር ጫፍና ጫፍ ይዘን በለው ስንል ተዉ። ሀገር እኮ ከሞተች ይሄ የኔ ነው ከኛም ምናምንም ለማለት ከዚህ ጋር ውጡልኝ ምንም ለማለት እናንተ እንዲህ ናችሁ፣ እናንተ ክርስቲያን ኦርቶዶክስ ናችሁ ጨፍጨፉ፣ እናንተ እንዲህ ናችሁ አትምጡብን፣ ይሄንንም ለማለት ምድሪቷ እኮ ሀገር እኮ መኖር ያስፈልጋል። እንደ ሀገር ነው እኮ መጀመሪያ የምንቆመው እና በዚች ስንኝ አስቀምጦልናል እና ብዙ ነው። ባሳደገኝ ቀዬ ባደግኩባት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ልርሳት ይላል። በጣም እኮ የሚያምነው እንዴት አቀርቅሬ ባንዲራዬን ልርሳት። አላቀረቅርንም እንዴ? ባንዲራ ከቀሚሳችን ላይ አልተቀደደም እንዴ? መስቀል አደበ ለመስቀል የት ቤት ሄደ? ክልክል ነው። ይሄ መያዝ አይደለም፣ መያዙማ እንደውም ትልቅ ነው። ከልብስ ላይ ከፀጉራችን ላይ ከምናምን ላይ ከእጃችን ላይ ሁሉ ነው። እንዴት አቀርቅሬ ባንዲራዬን ላንሳት? አቀርቅሬ ያለው ተሰብሬ ያለው ተከልክያለው። ስለዚህ ባንዲራዬ ተቀብራለች፣ ማንነቴ ተቀብሯል። ያ ሁሉ መስዋዕትነት በሳት የተፈተንኩበት ማንነቴ ገብቷል። አሁን ብዙ እነሱ ካድሬዎቹ ምናምን ይመጡና ስለ ልክ ጭራሽኛ ነው ሊሰድብ ሌላውን ማህበረሰብ ሊሰድብ እንዳመጣ ሊጠቀሙበት። ማን ነው ከልካይ? የሰንደቅ ዓላማ ከልካይ ማን ነው? ሰንደቅ ዓላማን እንዳይደረግ እንዳይያዝ ያደረገው ማን ነው? ህዝቡ ሰንደቅ ዓላማውን ይዞ እንዳይሄድ አቀርቅሮ ጎንበስ ብሎ ተሰብሮ እንዲሄድ ያደረገው ማን ነው? ይህን ማድረግ የሚችለው እኮ አንድና አንድ አካል ብቻ ነው፣ መንግስት። ሌላው ማያዝ ማን ከለክሏል? ሁሉም እኮ በቡድን ቢሆን ቡድነኛ ሁሉም ቡድኑ ይዞ ይመጣል። መንግስት ነው የከለከለው። ዩኒፎርም የለበሱ ሰዎች ናቸው የከለከሉት። ኤግዛክትሊ ለእናንተ ነው የተጻፈው፣ የተነገረውም ለእናንተ ነው። ከዛ ደግሞ አንሳው ይላል። አቀርቅረ ያ ሁሉ መስዋዕትነት የተከፈለበትን ጥላው አትሄድ አንሳው ይላል። እኔ እቺ በተለይ የባንዲራዋ ታሪክ ሙሉ በሙሉ ማንነታችንን፣ ኢትዮጵያዊነታችንን፣ መብታችንን፣ ታሪካችንን
ትልቅ ቦታ የደረስንበት ማንነታችን ይዛ የተቀበረች ባንዲራዋ ነች። ስትከለከል ሁሉንም ተቀብራለች። ጥላቻ ያለ ማለት ነው በኢትዮጵያዊነት እና እሱን ያነሳበት ነገር እኔ ከምንም በላይ ጥልቅ ነው። እሱን ያወቅንለታ ኮምፕሮማይዝ የሚያደርጉ ሰዎች ምን ችግር የለም ባንዲራ ባይኖር ያሉ ሰዎች ምን እንዳጣንና እያጣንና የተቀማን እንዳለን ቢያውቁ ብዬ ነው። አንተ ማሳብ ስትበት በጣም ልብ በሚነካ መልኩ ነው የገለጽሽው። ይህቺ ሰንደቅ ዓላማ ብዙ እኮ ዋጋ ተከፍሎባታል። እንግዲህ እሱም ብሎታል። ኢትዮጵያ አርበኞች፣ የጥንት አርበኞች እና አናብስቱ ሲረገጥ ባንዲራው ገና አሁን ሞቱ ነው ያለው። ገና አሁን ሞቱ ነው ያለው እና ተረግጧል። ይሄ አፈ ታሪክ አይደለም። በእኔም ባንቺም በሱም እድሜ በተለይ በባለፉት 8 ዓመታት ነው ያየነው። መቲ የትራንስፖርት መገኛ ከአዲስ አበባ ወደ ክፍለ ሀገር የሚሄዱ አውቶቡሶች፣ የህዝብ ማመላለሻዎች ከጎንና ከጎን የተለጠፈ ሰንደቅ ዓላማ እኮ በሴንት ተይዞ እኮ ተፍቋል እኮ። እነዚህ ፎቶዎችን ቪዲዮዎችም አሉ። አረንጓዴ ቢጫ ቀይ የሚባል ነገር አንይ እስከ መባል ደረጃ ተደርሶ እንዳልሽው ነው። ከነጠላ ላይ ከልብስ ላይ ይሄንን ሰንደቅ ዓላማ አንይ እንደሆነ ነገር የተሆነበት ጊዜ ቢኖር በባለፉት 8 ዓመታት ነው። በመስቀል አደባባይ ሃይማኖታዊ ክብረ በዓላት ላይ እነሱ የኔ የሚሉትን ይገልጸናል የሚሉትን ማናቸውም ነገር እየቀላቀሉ መንግስታዊም ሃይማኖታዊም በሆነ እነሱ በፈቀዱት በተለያየ ዝግጅት የፈለጉትን እያደረጉ ይሄ ነገር ልብስ ላይ ከለሩ እንደዚህ ኖርማል ሰንደቅ ዓላማው እንዲየታየ አይደለም። ይሄ ከለር በቃ አንየው በአዋጅ ሁሉ አስነገረው። ወታደር አሰማርተው እውነት ነው ተረግጧል። አሉ ቪዲዮዎች አሉ ፎቶዎች ስለ ሀገራችንም ስለ ነገ ትውልድ ታሪክም ጭምር ብለን ይሄን ቪዲዮና የፎቶ ምን ብለን እናሳይ ከሚል እንጂ አሉ በማህበራዊ ድረገጽ በተለያየ መልኩ አሉ ሲረግጡ ሲያቃጥሉ የተለያየ ነገር ሲያደርጉ ይሄንን ነገር እናም ይሄ ዋጋ የተከፈለበት ትልቅ ሰንደቅ ዓላማ የብዙዎቻችን መለያ እንደ ሀገር ብዙ ዋጋ የተከፈለበት ነገር ነው። ዛሬ ላይ ደርሶ ግን የዚህን ዋጋ የማያውቁ ታሪክ ንቅነት ተከላላይ ያሉና የራሳቸውን ታሪክ የሚተክሉ ለቃሉ እንጃ ምናምንቴዎች የፈጠሩት ያልተገባ ትርክትና ይሄንን ትርክት ደግሞ ያልተረዱ ከ20ዎቹ በታች ከ18 በታች እንዲህ በትንሽ እድሜ ላይ ያሉ ይሄንን ሰንደቅ ዓላማ እንዳልሆነ ነገርም የሚረዱታል። ግን ይሄ ያልሆነ ትርክት ተነገራቸው እንጂ የነሱም አባቶች ጭምር ይሄ ዋጋ የከፈሉበት ነው። ይሄንን ሰንደቅ ዓላማ ይዘው ከጫፍ እስከ ጫፍ ከአራቱም ክፍለ ሀገራት በኢትዮጵያ በደቡብ በሰሜኑ በምስራቁ በምዕራብ አራቱም ክፍለ ሀገራት ያሉ ኢትዮጵያውያኖች ከዛሬ 50 60 70 80 ወደኋላ ዓመታት በዚህ ሰንደቅ ዓላማ እኩል ተዋድቋል። የሁሉም ቤት ጌጥም መመኪያም ነበረ። መቲ የሰንደቅ ዓላማ ከህግ በላይ እኮ በሰንደቅ ዓላማ ነበር እኮ እኛ ኢትዮጵያኖች የምንዳኝ ነበር እኮ። እንደ ወድቆ በተነሳው ሰንደቅ ዓላማ ይሁንብህ እኮ ነው የሚባለው እኮ። ሰው ሲገዘትም ሲለመን በእናትህ በአባትህ በአላህ በእግዚአብሔር ከሚባለው ባልተናነሰ ለግዞትም ለልመናም ለማስታረቅም ለምንም እባክህን ወድቆ በተነሳው ሰንደቅ ዓላማ ይሁንብሽ እንዶ በሰንደቅ ዓላማው ይያለው ይባላል እኮ መቲ። ዋጋው አየሽ ምን ያህል እንደሆነ። ይሄንን ሲል የነበረው ግን በአሁኖቹ አጠራር በአሁኖቹ ነው። በእኔ ወይ ባንቺ እያልኩ አይደለም። ኦሮሞ ስለሆነ አማራ ስለሆነ ትግሬ ስለሆነ ሀዲያ ስለሆነ ጉራጌ ስለሆነ አይደለም። ሁሉም በኩል የሚለው ኦሮሞ አማራውም ትግሬው የሁሉም ቤት ጌጥ የሁሉም ቤት መመኪያ የሁሉም ቤት ደግሞ መሸሸጊያ መጠለያ የሆነ ስትደበደቢ ስትመቺ የሆነ ካቀምሽ በላይ የሆነ ነገር ሲደርስብሽ ወደ ታላቅ ወይንን ነገር ይከላከልኛል ብለሽ ሽሽግ ብለሽ አረ ምናምን ነገር ብለሽ እንደምትሸሸጊ ሁሉ እኮ ይሄ ሰንደቅ ዓላማ እኮ መሸሸጊያም ጭምር ነበር። እንደው ተወኝ በሰንደቅ ዓላማ የሆነበት ዳኝነት ሲፈለግ የፖሊስ የሆነ ነገር ሲፈለግ እንደ እናቶች እኮ ትልልቅ ሰዎች ምን ሆነ እኮ ያንን ከፊት ያስቀምጡና ሰንደቅ ዓላማውን ከመሬት ያስቀምጡና እንደው በዚህ ሰንደቅ ዓላማ ይሻል እኮ ነው ተብሎ የሚጠይቅ ማንንም የተጠየቀው ማያሳፍር መልስ የሚሰጥ ነበር። ሌላ አይደለም። አረንጓዴ ቢጫ ቀይ ሰንደቅ ዓላማ አባቶች እናቶቻችን ይሄንን ሲሉ እኛም ይሄንን ስንል ጉዳዩ የቀለም አይደለም፣ ጉዳዩ የጨርቅ አይደለም። በዚህ ውስጥ ብዙ ዋጋ አለ፣ ብዙ ነገር አለ። ቴዲ ብዙ ነገር ገልጾታል። ከዛ ምን አለ ካለውበት ሲሆን ወርቅ አይደለምና ዝምታ ለበግም አልበጃትምና 12 ሆና አንድ ነብር ፈጃት ተው ዳስጣል ልቤ ዳስጣል። ከዚህ በላይ ምሬት ከዚህ በላይ መርዶ ከወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም
እና ምሬቱን ነው እንግዲህ እኔ ስለ ሰላም ብዬ እኔስ የብዙዎቻችን ስሜት የሚገልጽ ነው እዚህ ጋር የተጠቀመው ነገር ቴዲ ይሄንንስ እንዴት አየሽው ምሬቱን ቁጭቱን በ12 በጎና አንድ ነብር የበላትን ነገር ከዚህ በኋላ አራራራራ እያለ የሚነሳበት ከዛ መጨረሻ ላይ የሚያሳርግበትም ነገር ማለት ወደሱ እንመጣለን ስሜቱን ቁጭቱን በደሉን በዚህ ሰንደቅ ዓላማ የደረሰውን ነገር ከገለጸ በኋላ መጨረሻ ላይ ግን ያ የአባቶቻችን ወኔ ያ የተከፈለበትን ነገር መጥታ አድርጎ በእያንዳንዳችን ደም ስር የሆነ የሚከት ካለሽበት ተስፈንጥረሽ ካቀረቀርሽበት ይህንን ሰንደቅ ዓላማ ቀና የምታደርጊበት የምታነሽበትን ነገር ደግሞ መደምደሚያው ላይ ያስቀምጠዋል። እሱን ወደ በኋላ እንመጣበታለን። ያው የአዲስ አበባንም ዳስም ስለምናይ እሱ ጋር አያይዘን እንመጣበት። አዎ ቁጭት አለበት፣ ሀዘን አለበት። በጣም አዝኗል በኢትዮጵያ ጉዳይ ላይ። በዚህ አጋጣሚ በጣም እንዳዘነ የሚያሳይ ነው። አብዛኞቹ እንጉርጉሮ ሀዘን ይበዛባቸዋል። በቃ ቁጭት ይበዛባቸዋል። እና አባይ ለዘዴው በአፍ ይቀድማል፣ አምኖ መከዳት እንዴት ያማል፣ ወርቅ ያበደለ ደርሶለት እንዴት ይችላል ዝም ማለት ብሏል። መከዳትንም እንዴት እንዳስተናገድን አስገብቶልናል እዛው ቦታው ላይ ማለት ነው። ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ተነጠቅኩኝ። ጠላሁና ከወንዜ አድባር ተጣላሁና ከወንዜ አድባር እንዴት ልታረግ ከራሴው ጋር። በጣም እኮ ነው በቃ አየሩ ሁሉ ትርምስምስ ብሎ እያደናገረን ያለውን ነገር እኮ ነው። ተጣላሁና ከወንዜ አድባር እንዴት ልታረግ ከራሴ ጋር ያላቸው ብዙ ሰዎች አሉ። ብዙ ሰዎች ከኢትዮጵያዊነት የተጣሉ ከማንነታቸው ጋር የተጣሉ ከሰው ጋር የተጣሉ ድንገት ገንዘቡ ብልጭልጩ ወርቁ ዱባይ የሚያጓጓቸው ወይንም ሲንጋፖር መሆን የፈለጉ ከዛ ነገሩ ግን ተበለሻሸ። ኢትዮጵያ የራሷን ቀለም ይዛ ነው የተፈጠረችው። ራሷን ብቻ ነው መሆን የምችለው። ዱባይንም ሲንጋፖርንም አይደለም መሆን የምችለው። ኢትዮጵያን በዛ ሂደት ቀይሮ አፍርሶ ሌላ ሀገር ሌላ ማንነት ሊሰጣት የተፈለገበት ሂደት በጣም ብዙ ነው ያለው። እንዴት ልታረቅ ከራሴ ጋር ከህዝቡ ጋር ትልቅ ጠብና የኑሮ ሁኔታችን ሁሉ ተተረማመሰ። ዛሬ ወጥቶ መግባት በልቶ ማደር ምናምን በለጸግን ብሎ ድህነት ጠግባቸዋል ብሎ ረሃብ ሁሉ ነገር ሃይማኖትን መጠላት ቤተክርስቲያናችንን መካድ ማቃጠል ተተረማመሰ። በቃ ሌላ ነገር ለመሆን እየተካሄደ ስለሆነ ማለት ነው። እና አዲስ አበባ ላይ በጣም ወሳኝ ነው። እኔ ስለ አዲስ አበባ ቴዲ በአሁኑ አዲስ አበባ ነገር ካልቆጨው ካልጻፈማ እያልኩ ነበር እና እርግጠኛ ነበር በዚህ ጉዳይ ላይ በጣም ይሰማዋል። የአዲስ አበባ ልጅ ነው። የአዲስ አበባን ነገር ብድግ ብሎ ሄዶ እዛው ተወልዶ አድጎ ሻይ ጠጥቶ ምሳ በልቶ ቤተክርስቲያን ሄዶ ትምህርት ቤት ሄዶ እንደዛ ብቻ አይደለም። ቴዲ ከያኔ ነው። ብዙ ነገር ነው የሚያው። አዲስ አበባን እንዳለን የሚያት የብሔር ብሔረሰብ ስብጥርነቷን ባህሏን የራሷ አዲስ አበባ ያላትን መንፈስ ውህደቷን በጣም ብዙ ነገር ነው የሚያየው። ለዚህ ነው ዘፈኖቹ ላይ ሁልጊዜም ታየዋለ የአዲስ አበባ ቀለም አለው። ለዚህ ነው ቴዲ እኮ በኢትዮጵያዊነት ጽናት ላይ ምናምን ይሄን ሁሉ የምታየው ነገር እኮ አዲስ አበባ የሰጠችው ማንነት እኮ ነው። ሁሉንም መውደድ፣ ርቆ መሄድ፣ መሰልጠን፣ ዘመናዊ መሆን፣ ወደኋላ እየሄዱ እንጋደል አለማለት፣ ወደፊት መቅደም፣ የመጣውን በፍቅር ተቀብሎ ዘምኖ መኖር። ምክንያቱም በፍቅር መኖር ዘመናዊነት ነው። የሌላውን ዜጋ የሌላውን ከሌላ ቦታ መጥቶ ዝም ብሎ ዛሬ ከኔ ጋር አዲስ አበባ ሲቀላቀል ታውቃለህ፣ እኩል ነን፣ አለቀ። ምንም አዲስ ነገር የለው። አብረን እንማራ፣ ከዛ ወንድሜ ነው ቴነች፣ እንደዚህ ነው የኖር ነው አዲስ አበባ። ይሄ ነው ዘመናዊነት ማለት ይሄ ነው። ስለዚህ ስለ አዲስ አበባ መጣ። አዲስ አበባዬ አዱ ሸገሩ እንኳን ሸገሩ የሁሉ አይደለ ወይ መላው ሀገሩ። በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር። በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር። የአዲስ አበባ ልጅ አሁን የት ነው ያለው? ከየትኛውም አቅጣጫ መጥቶ የመጣውን ሁሉ እጁን ዘርግቶ በፍቅር የሚቀበለው የሚያስለምደው የአዲስ አበባን ነገር የሚያስተምረው ከዛ ወንድሙ እህቱ የሚያደርገው የሁሉን ነገር በፍቅር የሚቀበለው የአዲስ አበባ ልጅ የት ነው ያለው? መሀል ላይ ነው ያለው? ፒያሳ ላይ ነው ያለው? ካሳንቺስ ነው ያለው? 4 ኪሎ ነው ያለው? የት ነው ያለው? የለም። የት ነው ያለው? ጫፍ ነው፣ ከአዲስ አበባ ጫፍ። ከዛም ደግሞ ይወጣል። የሸገርን ታሪክ ታውቀዋለህ። ከሸገር ተጠርገው ብዙ ሰዎች በ100,000 የሚቆጠር ሰው ተጠርጓል ተብሏል አይደለም?
አሁን ቀጥታ ወደ ዳር ነው የተወሰዱት። ከዛ በኋላ ደግሞ እዛ አካባቢ ያለው አስተዳደር ምናምን እኮ አይመለከተኝም ይላል። ከዛ ይሄዳሉ። በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አስወጡን ዳርን። አዲስ አበባን ሙሉ በሙሉ አስወጥተው ዳር ላይ መጣላቸውን ከሌላ ቦታ መጥተው መሀሉን እነሱ መያዛቸውን ይሄንን የአዲስ አበባን ባይተዋርነት የደረሰበትን ነገር ተናግሮታል። በጣም ደግሞ ቢናገረው ጥሩ ነው ብዬ ራሱ ማስበው አዲስ አበባ ልክ ነው፣ ሰው ነው የሚበልጠው፣ ዋናው ሰው ነው። ምክንያቱም ሰው ነው የፈጠረው የአዲስ አበባን ነገር ጠቅላላ እዛ ነዋሪው ነው የፈጠረው። አዲስ አበባ የአዲስ አበባነቷን ቀለም ያጣችበት ታሪኳ፣ ባህሏ፣ ሃይማኖቷ እና አባቶቻችን በጋዝ የተመቱበትን የተገደሉበትን ሁሉ ታሪክ አንስቶታል። ያንን ሁሉ በአስለቃሽ በእንደዚህ አይነት መርዝ ጋዝ የሞተው ማህበረሰባችን አዲስ አበባ ነዋሪ ነው። እሱ ሁሉ ነገር ነው እንዲጠፋና አዲስ ብልጭልጭ አዲስ አበባ ብቻ እንድትኖር እንጂ ታሪኳ እንዳይኖር የተፈለገው እና እሱን ያነሳበት ነገር በጣም በጣም ቆንጆ ነው። እሱ ብቻ ማንሳቱ ብቻ ሳይሆን እውቅና መስጠቱ ብቻ ሳይሆን ሰንደቋን አንሳት ያለው ነው። ለኔ አንሳው ሰንደቁን አየህ፣ አቀርቅረህ ነው። እንዴት አቀርቅሬ ሰንደቋን ላንሳት ነው ያለው። ስለዚህ ካቀረቀርክ ሰንደቅን ማንሳት አችልም። ያቀረቀረ ሰው አቀርቅሯል። በቃ ካቀረቀርክ ራስም አትነሳም፣ ሰንደቋም አትነሳም። ቀና ስትል ቀና ብል የሚል ሌላም ዘፈን አስታውስኩ። ቀና ስትል ሰንደቋንም ታነሳለ፣ ራሳንም ታነሳለ፣ ሀገርህን ታድናለ፣ ከተማን ነፃ ታወጣለ ማለት ነው። ከዛ አንጻር ነው የማየው። ሰዓት እንዳይሄድ ብዬ ብዙ አላረዝምብህ። ምንም እንትን የሚጠቅም ነገር ነው እና እንዲሁ በቃ እኔ ራሴ እኮ አስተማረጉን ትቼ ዝም ብዬ ሰማሽ ጀመርና ዘፈኑንም እያሰብኩ የምትም ነገር እንትን እያልኩኝ እንደ ነዋሪነቴም የደረሰው በደል እኔ በመጽሐፍ አንብቤ ወይ በቪዲዮ አይቼ ወይ እንዲህ ሲነገረኝ የሰማሁት ነገር ሳይሆን ያለፍኩበትን ነገር እያንዳንዱ ነገር ስለሆነ እሱን እያስታወስኩ ባለፈው ስትይ ነበረ ምንድነው ከአዲስ አበባ ጉዳይ እንትን ብለን ሁሉም ለራሱ ሲል ያልቅስ እንደምትዩ የስቅለቱ ዋዜማ ላይ የሆነ ፕሮግራም ስንሰራ ነው ከሱ ጋር ምሳሌ እንትን ብለሽ ስለራሳችሁ አልቅሱ ከሚል ከክርስቶስ ስቅለት ጋር በተያያዘ እንትን ያልሽዋልና ስለራሴ እያለቀስኩ እየሰማሁሽ ስለሆነ ነው እና ሰዓቱን እንትን አላልሽም። ኑሯችንን ስትይ አሁን ይሄ ፎቶ መቲ ታሪካዊ ፎቶ ነው እና ብዙም ሰው ፈልጎት ቶሎ የሚያገኘው ፎቶ አይደለም። በነገርሽ ላይ እኔ ነበርኩበት፣ አንተ ነበርክበት፣ ታውቀዋለህ። ህይወታችንን ነው ያመጣኸው እዚህ ላይ እና ይሄ ፎቶ አሁን ብዙ ሰው እንዲህ ቶሎ የሚያገኘው ነገር ለምን እንደሆነ አላውቅም፣ ይጠፋል እንትን ላይ እና የሰው ካፕሽኑ ማቀማመጡ ሆኖ አላውቅም፣ ጉግልም ላይም ሌሎች ነገሮች ላይ። ይሄ ግን አስረጂ የሆነ ነገር ነው መቲ እና አሁን ቅድም ስትዩ ከነበረ ነው አዲስ አበባዬ አዱ ሸገር እንኳን ሸገሩ የሁሉ አይደለም ወይ መላው ሀገሩ በፍቅር ጠርተው ከዳር እስከ ዳር አሄ ከዳር እስከ ዳር መሀል ገቡና አቆምን ከዳር ይላል። በፍቅር ጠርተው አሁን ይሄ ታሪካዊ ዳራውን ባጭሩ ላስቀምጥልሽ መቲ። አብይ አህመድ ወደ ስልጣን ሲመጣ በፍቅር ነው የጠራው። ያ የፍቅር ጥሪ እንግዲህ ማንም ለምን የሚለው አይደለም፣ ሁሉም በበጎነት የሚቀበለው ነው ሲባል የነበረው ነገር ጥሩ ስለነበረ ከመጣንበት ካለፍንበት የነበረ ነገር ከመሆኑ አንፃር የአዲስ አበባ ህዝብ ሰኔ ላይ በነቂስ ወጥቶ 2010 ላይ ከዚህ በፊት ደጋግመን ሰርተናል። እንደዛ ቦምብ ሁሉ እየተወረወረበት የአዲስ አበባ ወጣት በፍቅር ስለተጠራ ለፍቅር ብሎ ያንን ሁሉ አደረገ። ልብ አድርጊ፣ ሰኔ ላይ ነው ያን ያደረገው፣ ሰኔ 16 የአዲስ አበባ ህዝብ። ከዛ በኋላ በፍቅር ወጥቶ ያ ቦምብ ተወረወረበት፣ ያ ሁሉ ሆነ። ያን ደም ከሰጠ በኋላ ነው እንደ ሀገር ሁሉ የሆነ ደሙ ሁሉ የሆነ ጤነኛም የማይመስለኝም ጭምር ስትይ ነበር መቲ በባለፈው በሰራ ነው መሰናዶ ላይ ያንን ደም ሰጠ። ያን ደም በሰጠ በስድስተኛው ወር መስከረም 4 2011 ሰኔ 16 ያ ነገር ሆነ። ግንቦት፣ ሐምሌ፣ ነሐሴ፣ መስከረም 4 ይኸውልሽ እዚህ ጋር የምታዩ አነጣጣሪ ተኳሽ ወታደር። ብዙ ጊዜ እንዲህ ስናወራ ስም ስታጠለሹ እንዲህ ይሉናል። እንግዲህ ቅድም እንዳልሽው የነበርሽበት የነበርኩበት ይሄው የታሪክ ምስክር የሆነ ፎቶ አለ። አዲስ አበባ ወጣት ይኸው ከዚህ ሰልፈኞች አሉ። እነዚህ አዲስ አበባ ወጣት ሰልፈኞች ደግሞ የወጡት ከዚህ በፊትም ስናወራ ነበር። በአዲስ አበባ ዙሪያ በሰበታ፣ በአለም ገና፣ በቡራዮ፣ በአሸዋ ሜዳ፣ በሌሎች በአዲስ አበባ ዙሪያ ባሉ አካባቢዎች ላይ ማንነትን መሰረት ያደረገ ጭፍጨፋ አማራ፣
ሀዲያ፣ ወላይታ፣ ጋሞ ማንነትን ብሔርን መሰረት ባደረገ ሁኔታ በግፍ ጭፍጨፋ ተፈጸመባቸው። የአዲስ አበባ ወጣት ወጣና አደባባይ ላይ ስለነዛ ጭፍጨፋ ለምን ብሎ ጥያቄ ወጣ። ሲወጣ ይሄው ሰላማዊ ነው፣ እጅ ነው የሚታየን አይደለም? እቲ ፎቶ ላይ እጅና መፈክር ይዘው ነው እንደዚህ የሚሉት። እንዲህ ብሎ ለወጣው ፊት ለፊት እናያለን። ተንበርክኮ ምናልባት የጦር ሜዳ ላይም ራሱ እንደዚህም የሚጠቀምም አይመስለኝም። ተንበርክኮ እያለመ እንዲህ ለፎቶ አይደለም፣ የዛለት የተገደሉ ዋጋ ይከፈሉ አሉ። ሌላው ለታሪክ እንዲቀመጥ የአዲስ አበባ ልጅ ምን አድርጎ ምናምን ብሎ 1997 የ1993 የዩኒቨርሲቲው በወያኔ ሲገባ አዲስ አበባ ላይ የሆነው ነገር እንዳለ ለታሪክ ይቀመጥና ከቅርቡን ጀምር። ከቅርቡ አብይ አህመድ አገዛዝ ስርዓት በህዝብ ላይ እንደ ህዝብ ለይቶ በመጀመሪያ ደረጃ ጥይት ያስተኮሰበት አካባቢና ማህበረሰብ ቢኖር የአዲስ አበባ ህዝብ ላይ ነው። መት ብዙ ሰው ይህንን አያስተውል፣ ብዙ ሰው ይህንን አይረዳው፣ እያወቅም የማይፈልግም ማለት ደግሞ አብዛኛው ሰው ደግሞ ለምን እንደማይረዳው አላውቅም። አብይ አህመድ አገዛዝ ስርዓት አብይ ሲመጣ በስልጣን ዘመኑ ለመጀመሪያ ጊዜ ትእዛዝ ሰጥቶ ልክ በእንደዚህ ሁኔታ ህዝብን ያስፈጀው የአዲስ አበባ ወጣት። የአዲስ አበባ ዋጋ ከፍሏል ስንል ስለ አዲስ አበባ ስንናገር ዝም ብለን አይደለም፣ ምክንያት አለ። አይሽ ምክንያታዊ ምን አላሳማኝ እንደሆነ አብይ ሲመጣና ያንን ነገር ሲናገር እውነት ለውጥ የመጣ እንደሆነ እውነት በጎ ነገር የመጣ እንደሆነ ብሎ በነቂስ ወጥቶ ከየትም በላይ ከተወለደበትም ከበሻሻምቤው ከምንም እነሱ ሁሉ አትድረስብን ባሉበት ወቅት የአዲስ አበባ ወጣት በነቂስ ወጥቶ ዋጋም እየከፈለበት ስለነበር ያን ለውጥ ለአብይን አውቆት እኮ አይደለም ያ ዋጋ ሲከፍልበት የነበረው ለውጥ የመጣ እንደሆነ ያ ዋጋ ሲከፍልለት የነበረው ሂደት በአደባባይ ሲነገረው እውነት የሆነ እንደሆነ ብሎ በነቂስ ወጥቷል። ሌላው አካባቢ አሁንም በዛ በመደመር በለውጥ ጎርፍ ውስጥ መዋዠቅ ውስጥ ባለበት በዛ አጭር ጊዜ ውስጥ ደግሞ አካሄዱን አይቶ ይሄ አገዛዝ ስርዓት አጥፊ መሆኑን አይቶ የመንገዱም የተያዘው ነገር ጥፋት መሆኑን ሲያይ ህዝብ ሲፈጅ ሲያል ሰው በማንነቱ ሲታረድ የትም የኢትዮጵያ አካባቢ ማንም አንቂ ነኝ፣ አክቲቪስት ነኝ፣ ጋዜጠኛ ነኝ ምናምን የሚል ሁሉ ምንም ባላለበት እንደውም ለውጥ አታደናቅፉ፣ አርፋችሁ ቁጭ በሉ፣ ለውጥ አደናቃፊዎች እየተባለ ስም እየተለጠፈ በማስፈራሪያና ዛቻ በሚደርስበት ሰዓት ላይ 4 ወር ሳይሞላ አብይ አህመድ አውቆበት የአዲስ አበባ ህዝብ የአዲስ አበባ ወጣት በአደባባይ ወጥቶ ድምፁን አሰምቶ ዝም ብሎ አልተመለሰም። ልክ እንደ 1997 እንደ ሰኔ እንደ ጥቅምቱ እንደ 93ቱ እንደ ሌሎቹ ጊዜያት ይሄው በአልሞ ተኳሽ በአነጣጣሪ ወታደር ይሄ ፎቶ ለታሪክ ይቀመጥ። በአነጣጣሪ ወታደር ተኩስ ይዛለት ገደለ። እኔ ፎቶን አይቼ አይደለም የምናገረው፣ ቅድም እያልሽ ነበር፣ በቦታው ነበርኩ። ድምፅ ከሚያሰሙትም አንዱ ምንም ነበርኩ። ምንም ክህደት የሌለው በጣም አሳዛኙ ነገር መት ልንገርሽ፣ ልክ እንደዚህ አነጣጥሮ እንደዚህ የተኮሰ ሰውዬ ቤት ስንገባ ማታ ላይ በሰበር ዜና ምን እንደሰማን ታስታውሻለሽ? መሳሪያ ሊነጥቁ ሲል የጸጥታ ኃይሎች ያንን ለመከላከል እርምጃ ወሰዱን የተባለው መት አሳዛኙ ነገር ሰባት ላይ አደገኛ ቦዘኔ ምናምን ባንክ ሊዘርፉ እግዚአብሔር ያሳይሽ። እናም ለዚህ ነው በፍቅር ሰብስባችሁን እንደዛ ለሆነ ከዳር እስከ ዳር ማልገቡና ከዳር አቆምን ሲል ቴዲ አለ ምክንያት አይደለም። በዚህ ደረጃ አብይ አህመድ በስልጣን ዘመኑ በህዝብ ላይ መተኮስ የጀመረው የትም አይደል፣ በአዲስ አበባ ወጣት ነው። ከዛን ጊዜ ጀምሮ የአዲስ አበባ ወጣት ይሳደዳል፣ ይገረፋል፣ ከኢኮኖሚ ከማህበራዊ ከፖለቲካው ይገለላል። ቁም ስቅሉን መከራውን ከዛች ቀን ጀምሮ የአዲስ አበባ ወጣት ይሄው ቁም ስቅሉን እያየ ነው። ለዚህም ነው ቴዲ ይሄንን ያለው። ምናልባት የምትጨምሪው ሀሳብ ካለሽ? ይሄ ፎቶ እኔ ያልኩ ፎቶ ሌላ ነው። አየህ፣ ሌላም ኢንሲደንት ነበር ማለት ነው። ይሄ ቤተመንግስት አካባቢ ላይ የነበረው ነው እንዴ? ቤተመንግስቱ አካባቢ ላይ አምባሳደር ፍሏ ቤተመንግስት ጋር። አዎ፣ ሌላ ደግሞ አለ እንግዲህ ወደ ላይ በደንብ ወጥቶ ማለት ነው። ወደ ላይ ከፍ ብሎ ወጥቶ በደንብ ፎቶ ትዝ ይለኛል፣ የዛን አካባቢ ጊዜ ሲንሸራሸር ማለት ነው። ከዛም በኋላም እኮ በአድዋ ጊዜ እኮ የአድዋ በዓል ተከብሮ በዚህ ከአድዋ ድል ከተሄደ በኋላ በቤተ መንግስት እየተጨፈረ ሲታለፍ እኮ
ተመሳሳይ ነገሮች እኮ አይተናል። ተመሳሳይ ምንም እኮ እየተጨፈረ ነው የታለፈው። ሌላ ምንም ማለት በዚህ በቤተ መንግስቱ ጋራ ወደ አድዋ ድልድይ ለመሄድ ማለት ነው ከአፄ ምኒልክ አደባባይ ተነስተ እየጨፈረ ምናምን አንዳንድ ነገር እየተባለ ሲኬድ እንደዚህ በቃ ደቅ ነው ምን ብለው ነበር። የዛን ጊዜ በተወሰነ ደረጃ ተላልፎ ነበር። ይሄ እንደዚህ ሆኖ ሌላ ደግሞ መሀሉ ላይ አለ። እንደውም ሁለት ናቸው። ሁለት ሆነው መሀል አደባባዩ ላይ አካባቢ ልክ ከሸራተን ስትወጣ ይመስለኛል ከሸራተን ስትወጣ ወደ መብራቱ ጋር ልክ ነሽ። መብራቱ ጋር ያለ ሁለት ተኝቶ ልክ እንደዚህ ያነጣጥሯል። በደንብ አስታውሳቸዋለሁ። እና ይሄ ደግሞ ሌላ ነው። እውነት ግን ይሄ ኮምፕሊትሊ ሌላ ነው። የሰውየው መተኛት ነው ያስቡ። ያኛው መብራቱ ላይ ተኝቶ ነበር። በደንብ ነው ማስታውሰው። ቀጥታ ወደ ልክ እንደዚህ ነው አነጣጥሮ የነበረው። እንዴ ለዚህ ህዝብ እኮ ራሱ መግደል ከሆነ አላማ ማነጣጠሩ ምንድን ነው? ግንባሩን አግኝተ ለመግደል ካልሆነ በስተቀር እኮ በምንም መልኩ አይንን ጨፍነ ብትተኩስ እኮ የሆነ ሰው ታገኛለህ። እዚህ ህዝብ ነው ያለው። ህዝብ ላይ ለመተኮስ ልክ እንደዚህ እንትን ውስጥ ምንድነው ምሽግ ውስጥ እንዲተኝተ በጥንት እየቀዳዳ እዛ ማዶ ያለውን ሰውዬ አነጣጥረ ለማግኘት ምናምን በሚመስል ቴክኒክ እዚህ ላይ እኮ በቃ ለህዝብ ለመግደል ነው ማለት ነው የሰለጠኑት። ይሄን ነው የምታዩት። ትላንትና እንዴ መቲ ይሄ እኮ ከባለፈው የቀጠለ እኮ ነው። እነ ሽብሬ ኮተቤ ይሄ ህፃን ልጅ ስሙ ጠፋኝ፣ ኢዮኤል ነው ኢዮብ የሚባለው ልጅ ወንድማማቾች እግራቸው እኮ አይደለም የተመቱት፣ ወይ ሆዳቸው ወይም ጀርባቸው እኮ አይደለም እኮ ግንባር እኮ አይደል ተለይቶ የአዲስ አበባ ልጅ ሲመታ የነበረው። ያንን ለመድገም እኮ ነው እንዳልሽው ነው። ቆሞ አይደለም እንዲህ ጀርባውን ሁሉ አዙሮ እንደዚህ ቢተኩስ እኮ ሰው እኮ ይገላል እኮ። ግን ያ አይደለም የተፈለገው። ለይቶ አነጣጥሮ ስንናገር እኮ ዝም ብለን አይደለም። ይሄው እንዲህ አነጣጥሮ አስቡ፣ ግንባር ለመምታት ታንክ ድረስ የጎማ ታንክ ድረስ ከተማ ድረስ የገባው ነበር። አቋረጥኩሽ፣ ይቅርታ። ይሄንን ሐሳብ ልጅ ልክ ነው። ዞሮ እነዚህ ክስተቶች ምናምን መሰለ በወያኔ ጊዜ የአዲስ አበባ ልጅ መጥላት፣ አደገኛ ቦዘኔ ብሎ መጨፍጨፍ፣ ማሰደድ፣ ማፈናቀል፣ በቃ ከሲስተም ማስወጣት። በዚህ ሌቭል ግን አልነበረም። እነዚህ ደግሞ እንደመጡ እነዚህ ሁኔታዎች ከተከሰቱ በኋላ የኦሮሞ ጠልነት አለ ምናምን ብሎ ከጻፈ በኋላ ቀጥታ መበቀል ነበር እና አሁን ቤትም ምንሄድ በዛ ምንሄድ የአዲስ አበባን ህዝብ የማጥራትና የመበቀል ሂደቱ ነው እየተከናወነ ያለው የሚለውን ማሳረጊያ ነው ብዬ የምጨርሰው በበኩል። መልካም ጥሩ ብለሻል መቲ። እንደው ማሳረጊያችንም መውጫችንም የሚሆነው ወደፊትም እንቀጥልበታለን። እንደነገርኩሽ እኛም ብቻ ሳይሆን ማንም ቀጥሎትም የሚጨርሰው አይደለም። 18 የተለያዩ የጥበብ ስራዎች ናቸው። 18ቱም የየራሳቸው የሚነሳባቸው ነገሮች ስላሉ ብዙ ናቸው። ለዛሬ ግን የመረጥነው ያው ዳስ ለኢትዮጵያና ለአዲስ አበባ በሚለው ነው። ወደ መጨረሻው እንሂድ። እንግዲህ ይሄ ሁሉ ብሶትን ገለጸ፣ ይሄ ሁሉ ተናገረ፣ አመረረ። ከዛስ ምን አለ ነው? ወሂድ አንተ አትንገረኝ ማንነቷ፣ ምጥ አስተማረች ልጅ ለእናቷ። ወሂድ አታስቆጥረኝ ደማጥንቴ፣ እኔ ያውቀው የለም ወይ ማንነቴ። ወሂድ አንተ ላንሳበት ባንዲራዬ፣ አረንጓዴ ቢጫ ቀይ አርማዬ። ባንዲራዬን አንሳው፣ ባንዲራዬን አንሳው፣ ባንዲራዬን አንሳው፣ አንሳው በላንሳው እያለ ይቀጥላል። የመጨረሻ መሬቱ ወድቃ አትቀርም። ልክ ያን ቅድም ስልሽ እንደነበረው ክፉ ጊዜ ገጥሞን ነበረ በጣሊያን ጊዜ። ያ ክፉ ጊዜ ላይ ሰንደቅ ዓላማችን ዝቅ ብላ ነበር። ከዛ በጀግኖች አባቶቻችን፣ በጀግኖች እናቶቻችን፣ በጀግኖች አርበኞቻችን፣ በጀግኖች ኢትዮጵያውያን ተጋድሎ ከአራቱም አቅጣጫ በኢትዮጵያ ክፍለ ሀገራት ብሔር ብሔረሰቦችና ህዝቦች የሆኑ አጠራር ነው። በሁሉም ዘንድ በተከፈለ ከፍተኛ መስዋዕትነት ዝቅ ያለችው ባንዲራ ተነሳች። ለዛ ነው ወድቆ በተነሳው ሰንደቅ ዓላማ የሚባለው፣ ዋጋ ተከፍሎበት ማለት ነው። አሁንም ቴዲ ምን አለ መጨረሻ ላይ? በላንሳው ነው ያለው፣ ወድቋል። ይሄን የማንሳት ኃላፊነት ለሁላችንም ነው። አንሳው ነው የተባለው። ማንሳቱ ላይስ እንዴት ነው? እንበረታለን። በዚሁ እንዝጋ። መታሰብሽን ሰጥሽ። ያው ኢትዮጵያን የሚጠሉ ፋሽስቶች ጠሏት እንጂ እኛ ባንዲራችንን ጥለን አናውቅም። እነሱ በጣላ ቁጥር እንደውም ደጋግመን ነው እናነሳታለን፣ እንለብሳታለን፣ እናጌጥባታለን፣ ሁሌም እንኖራታለን። በቃ አሁን የጣሉት ይህን ባንዲራ የጠሉትና የጣሉትን መልእክቱን ለነሱ ቢሆን ጥሩ ነው ብዬ ነው የማስበው። ባንዲራውን አንሳው የአባቶች ነው። ዝም ብለህ ፈረንጅ ምናምን ቀኝ ገዢ ምናምን እንትን ብለህ ተቀብለህ ጠልተሃት ከሆነ ግድ የለህም ማንሳት። የአባት ነች የአያት ነች የሚለውን አንደኛ ለነሱ ሰንደቋን ለጠሉ ማንነታቸውን ኢትዮጵያዊነታቸውን ለጠሉ እንዲያነሷት ለነሱ እንትናለን። በጣም የተወሰነ ሰንደቅ ዓላማው እኮ
ይነሳል። ታውቃለህ በጣም ብዙ ቦታዎች ኦሮሚያ ክልል ይመስለኛል ሰንደቅ ዓላማው በብዛት የማታየው። በደቡብና በአማራ ክልል በደንብ ነው የሚታየው እንደምናውቀው። በትግራይም ያለው አሁን አዲሱ ፖለቲካው ምናምኑ ካልሆነ በስተቀር ሰንደቅ ዓላማውን ከማመንጨት ደረጃም በታሪክም ከማመንጨት ይህንን ሰንደቅ ዓላማ ከመፍጠርም አንስቶ የትግራይ ህዝብ ያለበት ጉዳይ ነው ያለው። ስለዚህ ባንዲራውን የጠሉና ይህችን ባንዲራ እንደ ጠላት እንደ ቀኝ ገዥ ምናምን የሚያዩት አንሱት ነው የተባሉት። ሌላው ግን ባንዲራ ሀገር ነች። ከባንዲራው በደንብ ከጀርባ በደንብ ስናሄድ ባንዲራ ሀገር ነች። የሀገርን ጉዳይ አንሳ፣ ተነሳና አንሳ፣ ከተሰበርክበት ቀና በል። እንዴት አቀርቅሬ ላንሳት ባንዲራዬን ነው ያለው አይደል? አቀርቅሮ ማንሳት አቀርቅረን ለባርነት የምትነሳ ሀገር የለችም። ራስም ቀና በል ሀገርንም አንሳት የኔ ናት በላት የሚለውን መልእክት ነው እኔ በደንብ የተረዳሁት ማለት ነው። እና እናንሳት ሀገራችንን፣ ማን ይመጣልናል? በሀገር ከሌለ ቤት ይለቀሳል ብሏል። ሀገር ከሌለ ቤትም አይለቀስ። እኛ እንኳን ሌላ ሀገር ኖረን ውጭ ሀገር እየኖርን እንኳን ሀገራችን ላይ በዚህ ደረጃ ነፍሳችን ተንጠልጥላ የምትኖረው ሀገራችን መኖር ስላለባት ነው። መቼም ቢሆን እስከ መጨረሻውም ሀገራችን መኖርና መቀጠል አለባት። ለትውልዱ ጠቅላላ ለሚመጣው በእኛ ተራ ላይ አይደለም አሳልፈን የምንሰጠው። በአባቶቻችን ተራ ላይ ሞተው አቆይተውልናል። በእኛ ተራ ደግሞ ሀገር አፍርሰን አንሄድም። ስለዚህ ቀና ብሎ ሀገርን የማዳን ኃላፊነት ተሰጥቶናል፣ እንሰራለን። መልካም መትዬ፣ እንግዲህ ዳስጣል ለኢትዮጵያ ዳስጣል ለአዲስ አበባ በተሰኘው ርዕሰ ጉዳያችን ቴዲ ባወጣው አልበም ዙሪያ ላይ ቆይታ አድርገናል። የተለያዩ ሀሳቦችን አንስተናል። አብቅተናል ማለት አይደለም። ብዙ የሚነሱ የተለያዩ ሀሳቦች አሉ። እንደየሁኔታና እንዳያመችነቱ የምንቀጥል ነው የሚሆነው። እስካሁን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መቴ ክብረት ይስጥልኝ። እኔም እጅግ በጣም አመሰግናለሁ። ይነቃቸው አድማጭ ተመልካቾቻችን ከጋዜጠኛ መታሰቢያ ቀጸላ ጋር በመሆን ዳስጣል ለኢትዮጵያ ዳስጣል ለአዲስ አበባ በተሰኘው ርዕሰ ጉዳይ ላይ ያደረግነው ቆይታ ይህን ይመስል ነበር። ካነሳነው ሀሳብ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ እናደርጋለን። በዚህ ጉዳይ ላይ ያላችሁን አስተያየት እንድታጋሩ እንጠይቃለን። ይህን መሰናዶ ይዤላችሁ የቀረብኩት እኔ ድንቃቸው ከበደ ነኝ። ዳግም በሌላ መሰናዶ እስክንገናኝ ድረስ በያላችሁበት ሰላም።